የሚያስቀይም ቃላቶች ሲናገረኝ እኔም ንዴት ላይ ስለነበርኩ ራሴን መቆጣጠር አቅቶኝ ነበረ። ብዙም ነገር ብየዋለሁ አድርጌ ሊሆን ይችላል እና ያን ብዙ ነገር አሳልፈናል እኔ እና እሱ ከልጅነት ጀምሮና እንደዚህ ይገባኛል ተረዳሻለሁ። ምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ ያዝ ያዝ ጠበቃ አርጊኝ የቀረው ቀርቶብኝ የመቀነትሽን የወገብሽን ልክ። ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን ደህና ነን እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው እንግዲህ ከዚህ ቀደም በነበረው ቪዲዮ ማለትም ትላንት ወዲያ ተፖስቶ በነበረው ቪዲዮ ዛሬ አንዳንድ ነገር ለእናንተ ልንላችሁ የመጣ ነው። ያው እኔን እንኳን በትንሹም ቢሆን አስረድታኛለች ፈቲ ለብቻዬ በደንብ አስረድታኛለች ከቪዲዮ በኋላ እና እናውራ ብላኝ በጣም ብዙ ነገር ነግራኛለች። ግን ያው ይሄንን ነገር እኔ ብቻ ሳይሆን ቤተሰቦችም ማወቅ አለባቸው ብዬ ዛሬ በቪዲዮ አንድ ላይ መተናል። ያው ምትላችሁ ነገር አለና አብረን እናዳምጣት። ያው ለኔ ያለችኝ ነገር ስላለ ያው ለኔ ያልሽኝን ባያቸው መጨመርም ካለብሽ መቀነስም ካለብሽ እሷ ባሪክ መልኩ አስረጃቸው። ያው እንግዲህ እሷ እንዳለቻችሁ ነው። ያው በትንሹም ቢሆን አስረድቼሻለሁ የነበረውን ነገር እና ያው እኛ ካሰብናቸው በተቃራኒ ነው ነገሮች የሄዱት። እናንተ የሚያሰባችሁት ኦዲየንስ የሚያሰበውና የተፈጠረው ነገር ያው በፉና በሷ መካከል ክፍተት ለመፍጠር እስኪመስል ያክል ነው ሰው እንዲረዳ ያደረገውና እናንተም የተረዳችሁት በዛ መንገድ ነበረ። ግን በሰዓቱ ፉ ያው ደብሮት ነበረ። ድብርቱንም ለማጥፋት ማድረግ ያለበት ነገር ነበረ። እሱም ቤት ተከራይቶ እኔ እንዳግዘው ጠራኝ። ሄድኩኝ እና ነገሮችን እኔ አስተካክዬለት አብረን አስተካክለን ነገሮችን አንቺን ሰርፕራይዝ ለማድረግ ነበር ያን ነገር ያደረገው። እሱን ነገር ደግሞ አንቺም ሆነ ቡሪክ አልተረዳችሁንም። ኦዲየንስም ሌላ ነገር እንዲያስብ ሆነ ነገሮች በቃ ባልጠበቅናቸው ታጥፈው ወደ ሌላ መንገድ ሄዱብንና ይሄን ነገር ደግሞ በፉ እና በፍቅር መካከል ምንም አይነት ክፍተት እንዲፈጠር አልፈልግም ነበረ። ግን በሰዓቱ ብዙ ነገር ተፈጠረ ባንቺና በሱ መካከል። ሁላችንም ተረበሽን፣ ማይሆን ሀሳቦችን አሰብን ምናምን እና ያው ፉ ላንቺ ያለው አመለካከት እንደዛ አልነበረም። እንደዛ ልትናገሪውም አይገባም ነበር። ያው እኛም ጥፋተኞች ነን። ያው እኔ አሁን ከኔ ይልቅ አንቺ እንድታስረጃቸው የፈለኩት መንገድ ከዚህ ቀደም የመሰለኝ ነገር ስላለ እኔ ሁለታችሁ ጋር በመታሳዩት ነገር በመታደርጉት ነገር በመታወሩት ነገር በእያንዳንዱ ድርጊታቸው የምታረጉት መሀል የሆነ እኔ የምገነዘበው ነገር ነበርና በዛ ነገር በጣም ተናድጄ ብዙ ነገርም ብዬ ነበር እና ይሄን ነገር እስክትነግሪኝ እስከነገርሽኝ ሰዓት ድረስ ምንም እግዚአብሔርን በጣም እየተናደድኩ ነበር። ኢቭን አብዛኞች ቤተሰቦች ምናምን ያኔ ልብስ ራሱ ሰሰጭን ጊፍት ምናምን ይላ በቃ ያ ነገር በቃ እነሱ የሆነት እሷ ናት ያጣላቻቸው እሷ ናት ልብስ የገዛችው ምናምን ሲሉ በቃ እንደውም እሷ ናት ምናምን ብዙ ነገር በቃ ወዳንቺ እግዚአብሔርን የሆነ ሰይጣን አለ አይደል ወዳንቺን እንድጠላ ብዙ ነገር እየነገረኝ ነበር በሰዓቱ እና በሁለታችሁም ላይ ብዙ ነገር እንዳደርግ ብዙ ነገር እንዳወራ ብቻ ስትናደጂ መጥፎ ሐሳብ ሰውነትሽን ይወርሳልና እኔም ያ ነገር ላይ ነበርኩኝ እና ቡሪክም ደግሞ የማምነው ጓደኛዬ ነውና ፉም ለቡሪክ ስለሚያማክረው እያንዳንዱን ነገር ቡሪክ ለኔ ሲነግረኝ ለዛን ያመንኩት ቡሪክም ይሄን ነገር አያውቅም እና ከቤተሰብ እኩል እንድትነግሪው ባንቺ በኩል እንዲመጣ ይፈልኩት አንድም ለቡሪክ እኔ ማስረዳት ይከብደኛል ይሄንን ነገር ማለት ነው። እንግዲህ
እንዴት እንደምልሽ አላውቅም ራሱ አንቺም በተረዳሽበት መንገድ አንቺም ልክ ነሽ እኛም በተረዳንበት መንገድ ደግሞ ልክ ነን ማለት እኛ ያሰብነው ሌላ ሀሳብ ነው እናንተ ያሰባችሁት ሌላ መንገድ ነው እዚህ ጋር ያላግባባን ነገሩ የተፈጠረው ነገር አወሳሰዳችንና አረዳዳችን ነውና ፉ በሰዓቱ ላንቺ ሌላ ነገር አስበው ወይ ጓደኛው ስላልሆንሽ ቡሪክንም ሆነ አንቺንም ጓደኞቹ ስላላይደላችሁ ሳይሆን በሰዓቱ አንቺንም በቃ ሰርፕራይዝ ማድረግ አንድ ነገር ልንገርሽ እኔ አሁን በእኔ ቦታ ሆነሽ እንድታስብ ቢያንስ በትንሹ ማለት ነው ለበዓል ሌላ ቦታ ነበርኩኝ አሉ ከዛ ስመጣ ሁሉ ነገር ተቀያይሯል ገባሽ እኔ እሱ አዝኗል ብዬ ስመጣ እሱ ቤት ተከራይቶ ምናምን ከዛ ችግር የለም ይሁን ብዬ ሲሄድ በመጥፎ ስለተቀበለኝ ወይ ጭቅጭቅ ስለሆነ ነው እንጂ እኔ እኮ እሱ ቤት ስለተከራየ ምናምን ሊከፋኝ አይገባም ሊከፋኝም አይችልም እና እኔ እንደውም ደስ ነው የሚለኝ ምክንያቱም እዚህ አዲስ አበባ ከመጣ ጀምሮ በጣም ብዙ ነገራቶች ካሜራ ላይ ባይወጣም ቪዲዮ ላይ ባይወጣም ብዙ ነገራቶች እያጋጠሙት ነበርና ያንን ነገር ደግሞ ለማንም ሳይነግር ለኔ ነበር የሚነግረኝና ይሄን ያህል ደግሞ ቤት ተከራይ የሚባል ትልቅ ዜና ከኔ ሲደበቅ የእውነት እግዚአብሔርን ከውስጤ የሆነ ነገር ነው በቃ የጎደለ ይመስለኝ የሆነ ትልቅ ሰው በቃ ውስጤ ላይ ትልቅ ቦታ የምሰጠውን ሰው እንዳጣው ነው የተሰማኝና ለዛ ነው እንጂ አንቺ እናንተም ባደረጋችሁት ነገር ያው እንዳልሽው እኮ በቃ አንቺ በተረዳሽበት መንገድ ልክ ነሽ እኛ ያጠፋ ነው ምን ላይ ነው ያን ሐሳብ ስናመጣ ላይክ እነዚህ ነገሮች ይፈጠራሉ ለማሰብ ነበረብን ፉ በሰዓቱ የታየው ምንድነው በቃ ቤት አሁን ልከራይ ነው ሶ አንቺ መተሻግጂኝና ነገሮች ካለቁ በኋላ ይሄ ነገር ደግሞ ያስደስትሻል እንጂ አስከፋሽም ነበር በሰዓቱ በቃ ቡሪክም አነጋገሩ ነው አነጋገሩ ይሁን የኔ አይዞሽ ቡሪክም ደግሞ አነጋገሩ ይሁን የኔ አረዳድ ስህተት እንዳለበት አምናለሁና አሁንም ከነገርሽኝ ቀን ጀምሮ ትላንትና ቀን ሙሉ ነበር ሳስብ የነበረው እግዚአብሔርና እንዴት ነው ይቅርታ የሚባለው አሁን ምክንያቱም ቡሪክና ፉ በጣም ብዙ ነገር ተባብለዋል ብዙ ነገር ተዛዝተዋል ኢቭን እስከ መደባደብ በጣም ብዙ የሚያስጠላ ነገርና እኔ ደግሞ ያው እንዴት እንዳስተረኳቸው ታውቂያለሽ በጣም በእንደዚህ አይነት ነገር እውነት ባልሆነ ነገር ደግሞ እንዲ እንትናቸው እምነታቸው ጓደኝነታቸው ሲፈርስ በጣም ያናድዳልና ፉም ደግሞ እንዴት ይቅርታ እንደምል አላውቅም አይ እኮ በቀላል የተጀመረ ጓደኝነት ይቅርታ ማለት አለበት ለኔ እንዴ እሱ ይቅርታ ማለት ላይ ይሄ በቀላል የተጀመረ ጓደኝነት አይደለም በቀላል በእንደዚህ አይነት ነገሮችም ይፈርስ አይደለም ሶ ይቅርታ መባባል ካለብንም ሁላችንም ይቅርታ እንባባላለን ግን ማወቅ ያለብሽ ነገር እዚህ ጋር ሁለታችሁ እንድትለያዩ or something የሆነ ነገር እንዲፈጠር አይደለም ይሄ ነገር የሆነው just አለመግባባት ነው ፎም ደግሞ እንደዛ እንደማያደርግ ውስጥሽ ያውቃል እኮ ግን የምታዩ ነገር የሆነ ነገሮች እንድትናገር ይገፋፋሻል አይደል እሱም እኮ ተናገረ ነው ገባሻ ብዙ ነገር ተባብለናል ብቻ ያለፈው አልፏልና አሁን ራሱ አይዞሽ ሁሉንም ነገር ይቅርታ ይፈታዋል ያው ይቅርታ ትልቅነት ነው ያው ነገሮች ወደ ቦታቸው እንዲመለሱ ያደርጋልና ጀስት አለመግባባት ነው ሁላችንም እንደዚህ አይነት ሁኔታ ውስጥ እንድንገባ ሳይሆን በሰላም ነገሮች እንድንፈታ ነው የሚፈልገው ሰው ፉ ደግሞ ላንቺ ያለውን አመለካከት ታውቂያለሽ በቃ በሰዓቱ እነዛ እንድናገር ያደረገው ነገር ራሱ ፕላናችን ተበላሸ ኦሬዲ ቃ ያስገባን ይደረሳችሁት ምናምን እኛ ያሰብነው ነገር ማድረግ አልቻልንምና ስለደነገጥንም ካሜራ ይዛችሁ ስለመጣችሁ ነው ያ ነገር የተፈጠረው እኔ ዛኔ በሰዓቱ ምን አይነት ስሜት እንደተሰማኝ አላውቅም እዚህ ጋር ቪዲዮን ልክ ስንጀምረው ብሪክ ምናምን ሳገኝ ይሄን ነገር ሲነግረኝ በቃ ልክ ቤት ተከራይቷል ሲል የሆነ እንዴ ለኔ ሳይነግረኝ የሚል ጥያቄ ተፈጠረብኝ ከዛ ከፈቲ ጋር ነው ሲባል ደግሞ እግዚአብሔር እንዴ ሰው አይደለም እንዴ ብዙ አይነት ሀሳብ አስባለሁ ያው ሰው ነን ኔጌቲቭ ፖዚቲቭም አስባለሁ ግን እናንተ እዛ ራሱ ሲሄድ አንድ ላይ አይደለም የኖር ነው አይደለም ምን ኖር አይደለም የምትሉት ማታውቁት ነገር አለ ትላላችሁ ማታውቁት ነገር አለ ከተባለ ደግሞ ሰርፕራይዝ ነው ማታውቁት ነገር ማታውቁት ነገር ደግሞ የመሰለኝ ያው ድብቅ ሌላ ግንኙነት ምናምን ነው እኔ እንጃ ፉ እግዚአብሔርን እኔም ከሱ ተለይቼ አንድ ውሳኔ ሶስን እሱን ሳላማክር ምናምን ወስኛል አላቅም አድርጌም አላቅም እና እሱ ሲያደርግ ምናምን
ውስጤ በጣም ነው ደግሞ ጌታን እንዴት እንደምነግርሽ አላውቅም። በቦታው ካሉን አትረጁምና በጣም የተናደድኩት። ከዛ እሱም የሚያስቀይም ቃላቶች ሲናገረኝ እኔም ንዴት ላይ ስለነበርኩ ራሴን መቆጣጠር አቅቶኝ ነበረ። ብዙም ነገር ብየዋለሁ አድርጌ ሊሆን ይችላል እና ያን ብዙ ነገር አሳልፈናል እኔ እና እሱ ከልጅነት ጀምሮና እንደዚህ ይገባኛል ተረዳሻለሁ። ምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት የለህም ከቦታው ካየሁ ከፍታ ውለሃል ከጤዛው ከውሃ እኔ ደግሞ ከጎንሽ ነኝ ስልሽ እንደ ልበልሽ ለአንዳችን ነበር የነበርነው ምንም ነገር ተፈጥሮ አይ የተሰማኝ በጊዜው ልነግርሽ ስለፈለኩ ነውና ሁለታችን ላይ ማንም ሰው እንዲማላችን ገብቶ አያውቅም ነበርና እና እሱ እንዲታረቀን አንድ ቀን አስቤ አላውቅም የእውነት አንድ ቀን ማለት ነው ምክንያቱም በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃኔ ነሽ ላይኔ ስታምሩ ያ ይቅርታ እንዴት እንደምጠይቅ ግራ ስለገባኝ ነው። በቃ ያቀፈች ይቅርታ እያልኩክ ነው። ምንድነው ሌላ ነገር ታስመስለው አታሽኩራ ምን ነው ተዘጋገብክ? ምንድነው ግራ ገባኝ። አይ አንተም ይቅርታ እንድትለኝ እፈልጋለሁ። እኔም ይቅርታ ብዬሃለሁ። ያው እስካሁን ለተባባልነው ነገር በጣም ይቅርታ ነው። አንተ አልገባኝ እኔ ምንም ያልተረዳነው ነገር ነበረ፣ ግን አሁን ፈትሽ ስታስረዳኝ ነው የገባኝና በህይወቴ ዘመን በደስታ ባዘኔ ሁሉን የማይብሽ ብርሃኔ ነሽ ላይ ብሌኔ የማይሽ እንዳይኔ ብሌኔ ብርሃኔ ነሽ ላይ በቃ የተፈጠሩት ነገሮች አሉ። እሷን አስረዳዋት፣ እሷም ጥፋቷን አወቀች፣ ይቅርታ ጠየቀች በማቀፍ አንተም ደግሞ እሱ በአፍሻ እኔ አቀፍኩኝ። ድጋሚ ካቀፈኝ አይመጣም እሱ ቢያስረዳኝ አንተ ደግሞ በአፍ እሺ አስረዳኝ። ምን ላስረዳሽ? እስካሁን ለተፈጠሩት ነገር በጣም ይቅርታ ያለ መግባባት ነው ምናምን ብላ እስካሁን የተፈጠረው ነገር ያለ መግባባት ነው። ችግር የለም ይፈጠራል። አንዳንድ ጊዜ ትልቅነት ነው ይቅርታ። አይ ነው አዙራችሁብኝ ነው። አይ አዙርንብህ ሳይሆን ያው የእውነት እኔ አሁን ሳቅፍ ምናምን አውቃለሁ ልደነግጥ ይችላል፣ ግን እኔም ስለጨነቀኝ ነው። ከዚህ በፊት ብዙ ነገር ተባብለን ብዙ ነገር ተፈጥሮ ሊሆን ይችላል፣ ግን ትላንት ወዲያ በተሰራው ቪዲዮ ላይ ፈቲ ነይ ለብቻሽ ላናግርሽ ብላ ስታስረዳኝ ነው ነገሮች ሁሉ ተገላልጦልኝ ግልጽ ሆኖ የተረዳሁት እና እኔም ፈቲን ዛሬ ቪዲዮ ላይ የመጣንበት ምክንያት ለቤተሰቦች እኔ እንዳስረዳችኝ አስረድታ ችግሮቹ ቤተሰቦችም ጋር እኛም ጋር እንዲፈታ ነበር የጠራሁት እና ሶስታችን ብቻ ሳይሆን ቡሪክም እንዲኖር ፈልግ ነበር። ዛሬ ላይ እንዳጋጣሚ ቀጠሮ አለበት አልተመቸውም እንጂ መጥቶ ይሄን ነገር ቢሰማ በቪዲዮ ባያየው እንዲሁ በአካል ቢሰማው በጣም ደስ ይለኝ ነበር። ምክንያቱም ያው እሱም ያንተን ንግግር ይሁን ወይ የሱ ያረዳድ ትክክል አልነበረም ወይ ደግሞ እሱ ለኔ ነገረኝ አነጋገርና እኔ እሱን የሰማውበት የተለያየ ነገር ነው መሰለኝ እና እኛ ጋር ባለው አለመግባባት አራታችን ጋር የነበረውና አብሮነት በትንሹም ቢሆን ለትንሽ ጊዜ አተን ነበርና ያው በይቅርታ በመሸነፍ ጓደኝነታችን የሚመለስ ከሆነ ያው እንግዲህ እኔ ታሻነፌ አንድ ላይ አብሮነታችን እንዲመጣ ነው የፈለኩትና
ያው አንዳንዴ ግን ደስ ይላል ማለት ተሸንፈሽ ነው ይቅርታ የምትጠይቂኝ ወይስ በትክክል የኔ ማንነት ተረድተሽ ነው? ማለት ነው ተሸናፊ ስልክ አሁን አንዳንድ ሰው ማለት ነው ስህተቴን አውቄ ራሱ እኔማ ይቅርታ አልጠይቅም የሚል ነገር ነው እንጂ ኖርማል ስህተቱን ወይ ልክ የሆነውን ነገር ሳልረዳ ቀርቼ ሳይሆን ፈቲ እንደነገረችኝ ያው እሺ ሰርፕራይዝ አዘጋጅተህልኝ ነበር አሉ። እኛ ስንት ነገር ስናስብ እሺ አይ ነው ማለት ስለራሴ ማውራት አልፈልግም፣ ግን የእውነት ወደ ተስፋ መቁረጥ እየገባው ነበር። እኔ በእናንተ ማለት በጣም እየተሰማኝ ነበር። ሰዎች ለኔ መጥፎ ስያሜ እንዲሰጡኝ ያደረጋችሁኝ ስለነበር ማለት ነው። ስለዚህ ማለት ዋናው ይቅርታ ነው። እንደነገርሽኝ ትልቅ ነገር ነው። በጣም ይቅርታ መጠየቅ ትልቅነት ነው። ትልቅነትሽን አሳይተሽኛል። ግን እኔ ማለት አንተም ይቅርታ ብለኸኛል። አይዞ ትልቅነትህን አሳይተኛል። አይ ነው በቃ እኔ አላቅም። ወላሂ በጣም እየከፋኝ ነበር። በጣም ከፍት እያለኝ ነበር። ለምንድነው ሰዎች የማይረዱኝ? ለምንድነው ጓደኛዬ በዚህ ልክ ሊቀየርብኝ የሞከረው? ለምንድነው እሷም በዚህ ልክ ልትቀየርብኝ የቻለችው? ለምንድነው የሚዋሻት? ለምንድነው እንደዚህ አይነት ውሸት የሚነግራት? ምን አድርጌ ነው? ምን በድዬ ነው? እና በጣም ስሜት ይነካል። በጣም ነው የሚጎዱት ማለት ነው። አይኑ አይደለም ማለት በልህ እንደሚያደርገው አውቃለሁ ነገሩ። ጭራሽ አብሬሽ ልኖር ብሎ ሲመጣ ደግሞ ሞር በጣም ነው የከፋኝ የእውነት ማለት ነው። ያው እናንተ ነገር የእውነት መስሎት ስሚኝ አንዴ ማለት ነው ልጨርስና እና በቃ እንዴት ትረዱኛላችሁ ብዬ አላሰብኩም። ግን በጣም ወረደም ያው ሰላም የተሻለ ነው። ሰላም ይበልጣልና ተረድተሽኝ ስለሆነ ደግሞ ሞር ደስ ብሎኛል። ማለት ጥሩ ነገር አስቤ ነበር ሳደርግ የነበረው ሁሉንም ነገር እኔ ለቡሪካ ክፉ አይደለም፣ ክፋትም አስቤ አላቅም። ከመጀመሩ ለኔ ያለው አመለካከት እንደተቀየረ አላቅም። አንቺንም እንዴት እንደቀየረሽ አላቅም። ግን እሱም ቢሆን በዚህ ልክ ተረድቶኝ እንዲህ ነበር ያሰበው ብሎ ተረድቶኝ እዚህ ቦታ ላይ እሱ ተገኝቶ ከሱ ጋር ሰላም አውርጄ ቢሆን ደስ ይለኛል። ግን ያው አጋጣሚ ሆኖ የለምና እኔ ወንድምነቱን ላምኜ ስቀበል አንቺ ደስተኛ ከሆንሽ ብዬ ነው። ገብቶሻል? አንቺ ደስተኛ እንድትሆኚ ስለምፈልግ ስለማይገባሽ መከፋት፣ ማዘን፣ ማልቀስ ስለማይገባሽ ነው ያንን ነገር ሳደርግ የነበረውና ብቻ ያው በት ለለናለች ተደብቃት ቀርም ትያር አይሽ የኔ ቁመት ሳይውል ሳያደር ወጣ ማለት ያው ሁሉንም ነገር ለፈቲ ማክራት ነበር ስላንቺ ምን እየተሰማኝ እንደሆነ ምን እንደሚሰማኝና አንዳንዴ ስነግራት በጣም ነበር የምትገረመው። ብቻ ግን አመሰግናለሁ ሁሉም ነገር። አይ ምንድነው ሲጀመር ጥል እኮ አንዳንዴ ያስፈልጋል ብቻ አይቆይ እንጂ የፍቅር ቅመም ነው ጥልና ጭቅጭቅ። ግን ሲቆይና ብዙ ጊዜ በተደጋጋሚ ሲሆን ነው የሚመራው እንጂ በጣም ደስ የሚል ነገር መደባደቡ መሰዳደቡ በቀጣይ ደግሞ የበፊቱ አብሮነታችን ተመልሶ ለአራት ጥውጥ ያለ ቪዲዮ የሆነ ድግስ ነገር አዘጋጅተን ያለሽ ድግስ ነገር አዘጋጅተን ቡሪካን ጠርተነው አሪፍ እና ደስ የሚል ጊዜ እናሳልፋለን ብለን እናስባለን። ግን ደስ ብሎሃል እንዴ? ይቅርታ ከልቡ ነው። እኔ እኮ ዝም ብዬ እኮ ነው ምስቀው ደንግጫለሁ። የምር ፍቅርን የመሰለ ነገር የለም ማለት ነው። እኔን የመሰለ ማለት ነው። በቁርጡ ልፈልጭ እሺ አታደበላልክኝ ስሜቴንና ሊመታኝ ገና ለገና ተታርቀናል ብሎ እኔ የእውነት ነው የምቀይረው እያንዳንዱን ነገር በኩርኩም ምናምን እንዳትለኝ። ሰጪ ተቀበዩ ፓርት ተቀበዩ እሺ
ሁኔታ ነው አይደለም እግዚአብሔር ታውቂ አይደለም ናሽ ሊል እስቲ ታናላ እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ ያዝ ያዝ ጠበቃ አርጊኝ የቀረው ቀርቶብኝ የመቀነትሽን የወገብሽን ልክ